አቤት ያ ያልተቋጨው ጋቢ ሚለው ፊልም ማለት ነው ይገባዋል ሽልማት በጣም ያከዳዳው ጸጉር ሚለው ፊልም ራሱ ሲጀመር ፊልማችን ይያደገ ፊልማችን ቁልፋችን አንቺ ጋር ኧረ እኔ ጋር አይደለም አላስኩም እንዴ አላስኩም በእናትሽ እሺ ምንድነው የሚሻለው ምን አቅልሃለሁ እንደውም በዚህ አጋጣሚ ለምን ከከተማ ወጣ ብለን እናመስላለን ከዚህ ምን ቁልፍ እንጂ እቁቤት አለመሰለሽ እንዴ ኧረ አንቺን ከሚከፋሽ እንዴ አፍጋኒስታን እንሄዳለን ከፈልግሽ ቆይ ነው ለወንድሜ ልጅ ደውለት አጎቴ ግባ ባል እንግዲህ ጎረምሳው አዳማ ነው የምንሄደው ግን የት ነው የምናርፈው እኔም እኮ አዳማን አላውቃትም ማረፊያ ነው አጎቴ ታዲያ ማረፊያ አፕሊኬሽን ላይ አትይዙ እንዳጎቴ ደግሞ አቃበልኝ እንዴ እሱ ነገር አዲስ አበባ ብቻ አይደል እንደሚሰራው ኧረ በተለያዩ የክልል ከተሞች አላቸው እንዴ ወይ 97 17 ላይ ደውለህ እኮ መያዝ እኮ ነው ደግሞ ሂሳብ ስትደርስ ነው የምከፍለው ለኔ ግን ቀድመህ በከፍለኝ አሪፍ ነው አጎቴ እንዴ በጣም ጥሩ አንተ ግን ቆይ ላባት እኔን ጭራሽ አልጋ ይጠቁመኛል በላዳማ ወሰደን በማረፊያ አለ ያገኘነው ማረፊያ አበደ እንግዲህ ዓለም አቀፉ ባለሀብት እንዴት ነው ጥሩ ነው ሁሉ ሰላም መንሱሬ ሁሉ ሰላም ነው መንሱሬ በቅርቡ እቺ ሐመሩ አለች አይደለ እሷን ቼንጅ ብናረጋት ምን ይመስላል ነው ለምን ሐመሩ ላይ አንበት ነው እሱም ጥሩ ሐሳብ ነው ሐመሩ ላይ በትነ ነው የሚጠርጉት ሰዎች ምናምን እንዲጠርጉ ብናረግ ይጠርጉትና መኪናውንም ይዘው ሄዳሉ ሌላ ይቀየራል አይደል ቢሆንስ ቆንጆ ነው ሽማንተ በቃ መጣው ቶሎ በል ያበደ ኧረ ቶሎ በልና ያልኩህ ቶሎ በል ያበደ ነው በጣም ያበደ ነው እንዴ ቸኩያለሁ እያልኩት ያበደ ነው ኧረ አንተ ልጅ ና ያበደ ነው ቆይ ያበደ ነው አሁን መዳኛ ምን አይነት ፍቅር ነው ኃይለኛ ዘንድሮስ እዳዬ ብቻ ነው ዜማዬ እንጃ ምን እንደሆን ያስነካሽኝን ከሀገር ከሞላ ሰው የምለው አንቺን እንጃ ምን እንደሆን እኔስ ምን አውቄ መወሰኔ በዛ ባንቺ መነጠቄ ምን እንደሆን ያስነካሽኝን እማዬ ምንድን ነው የሆነ ነገር ልጠይቅሽማ ዝናብ እየዘነበ ማለት ነው ፀሐይ ሲወጣ ጅብ ወለደ የሚባለው ማለት ነው እውነተኛ ጅብ ሲወልድ ነው እንዴ አዎ እማዬ ሂድና ተጫወት እስቲ እባክህ የጅብ ጥላ የሚባለው ማለት ነው እውነተኛ ጅቡ አሁን ዝናብ ሲዘንብ እንደዚህ አንጥላ ይጠለልበታል እንዴ ዝናብ ግን ለምንድን ነው የሚዘንበው ምን አለበት ብትይ እቺ ጨረቃ ግን ማለት ነው ለምንድን ነው በሄድንበት ቦታ ሁሉ የምትከተለን ስለምትወድቅ ነው ይገርማል ግን አይደለም እማዬ ሂድና ተጫወት እሺ ምሳ ሲደርስ እጠራለሁ እሺ ይገርማል ማለት በእንግሊዝኛ ምን ማለት ነው እንዴት ዋላችሁ ሀቢብቲ እንኳን ደህና መጣ እንኳን ደህና ቆየሽኝ የኔ ፍቅር ምን አመጣህልኝ እንዴ አረቢያንስ ቂጤ ቁጭ በል ኡፍ ንገረኝ ምን አመጣህልኝ ከድሬ ማስታወሻ እጅን ተቋደሽ ከድሬ ድረስ መተህ አንድ ሽቲ ብቻ ዋት ጋዴም ሽት ዩ አር ምን አልሽ አንቺ ምን ልታረግ ሴት ልጅ አትመታም እንጂ ያልሽው ነገርማ ያስመታል ወንድነሃ ወንድነሃ
እንዲሁም የሆነ አንድ አባባል አለ። ምንድነው የሚሉት? ዘ ወተር ፌል ዳውን ኔቨር ጊቭ አፕ፣ ትርጉም እየፈሰሰ ውሃ አይታፈስም ማለት ነው አይደል እንዴ? ተማሪዎች የታለ ያደደቡ ልጅ የታለ አቤኔዘር አይደል እንዴ? አዎ ትሸርዬ ትክክል። አዎ ትክክል። እንደ አቤኔዘር ምን ነው ምን ውጣ 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 ውጣ። ምን አጠፋው ትሸር? እንግሊዘኛው ምን አጠፋው? ኧረ በስመ አብ። አዎ ይላል እንዴ? መጀመሪያ ገብቷል። ውጣ 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 ውጣ። ቅማላ ዴስፓሲቶ ሻንቅላ ባሪያ ውጣ። ማኪ እንዴት ነሽ? ሰላም ነው? አንቺ ጠፋሽ እኮ። አንቺ ምን ሆነሽ ነው? መጥተሽ እኮ አታውቂም። ጠፋሽ በጣም። ስራ ምናምን ስለሚበዛብኝ እኮ ነው። አንተ ራስህ እኮ ጠፋሽ። ኧረ እባክሽ መጥተሽ እንደጠየቅሽ ነው። ቤተሰብ እንዴት ናቸው? ደህና ናቸው። ሁሉም ደህና ናቸው። ዋናው እሱ ነው። ሳሚ ደህና ነው? ሳሚ ደህና ነው። ውጭ ሀገር እኮ ሄዳል። ሰማህ? ኧረ እባክሽ ቆይ እኮ ከሄደ። ያው ፍቅር ግን ትንሽ ተለያይቶ ይከብዳል ነገር አይደል? ከሳሚ ጋር ሳሚ ፍቅረኛሽ አይደል እንዴ? ሳሚ እኮ ከዝኔ ነው። ኧረ እባክሽ እኔ እኮ አንድ ላይ ምናምን ስትሆኚ ፍቅረኛሽ ነበር ይመስል። ሰዎች እንደዛ ይላል እንዴ? ለዋል ነገርሽም እንዴ? ኧረ ለዋል ወይ ስራት አሁን ነገርኝ አይደለም። ሳሚ ፍቅረኛ አይደለም። ናይስ ማለቴ እንዴት ሄደ ውጭ ሀገር ሄደ? አዎ እንትን ሄደው ማራኪ ኮንሰልታንሲን አማክሮ ነው ሄደው። እኔም እኮ ጓደኛዬ እንዴት ነገር ምናምን አስበው፣ ግን ሪስኪ ምናምን ስለሆነ ፈራው። መጀመሪያ ብር ከፍለሽ ደግሞ ብትበይ ስለሽዋል። ኧረ እነሱ ይለያል። መጀመሪያ ክፍያ አከፍልም፣ ቅድሚያ ክፍያ የለው መጀመሪያ ላይ። ኧረ እባክሽ እሱ ብቻ ደግሞ አይደለም፣ አነስተኛ የትምህርት ክፍያ የምታገኝበትን መንገድና የገንዘብ ድጎማ እንዴት ማግኘት እንደምችል ያማክሩሃል። አሪፍ ነው። የት ሀገር ይልካሉ? ዩኤስኤ፣ ካናዳ። ደግሞ ያንተን ፍላጎት ሆነ ያማከለ ኮርስና ትምህርት ቤት እንድታገኝ ይረዳል። በጣም አሪፍ ነው። የቪዛ ኢንተርቪው ራሱ አንድ ለአንድ ቃለ መጠየቅ ያለማምደዋል በደንብ። እንደዚህ ከሆነማ በጣም ቆንጆ ነው። እና አሁን ስቲል ሲንግል ነሽ? ሲንግል አይደለችም፣ ከሳሚ ጋር አሁንም አንድ ላይ ነች። አንድ ታሪክ ላጫውታችሁ። መልእክቱን በተለይ የሆነ ሰው ቢሰማልኝ ደስ ይለኛል። አንድ ንጉስ በጣም ብርዳማ በሆነ ሌሊት ወደ ቤተ መንግስቱ ሲገባ በጣም ስስ ልብስ የለበሱ በእድሜ ገፋ ያሉ የቤተ መንግስቱ ጥበቃ በር ላይ ይመለከታል። ወደ እሳቸውም ጠጋ ብሎ አይበርዶትም አላቸው። ሰውየውም ይበርደኛል እንጂ ነገር ግን ብርድን የሚከላከል ልብስ ስለሌለኝ ነው አሉ። ንጉሱም ወደ ውስጥ ስገባ በጣም ወፍራምና ከጥጥ የተሰራ ብርድን የሚከላከል ልብስ በአንዱ አገልጋይ እልክሎታለሁ አለ። ሰውየውም በንጉሱ ቃል በጣም ተደሰቱ። የንጉሱ አገልጋይ ግን የተነገረውን መልእክት ረስቶ ሳያመጣላቸው ቀረ። ሌሊቱ ነግቶ ጠዋት ንጉሱ ከቤተ መንግስቱ ሲወጣ ሰውየውን ሞቶ አገኛቸው። ሰውየው እጅ ላይ ብጣሽ ወረቀት ነበር እና ይሄን ብጣሽ ወረቀት ንጉሱ አንስቶ ማንበብ ጀመረ። ወረቀቱ ላይ የተጻፈው ጽሑፍ እንዲህ ይል ነበር: ብርዳማ ሌሊቶችን መቋቋም እችል ነበር፣ ነገር ግን ለእኔ ብርድን የሚከላከል ልብስ እሰጣለሁ ብለህ ቃል መግባትህ ኃይሌን ነጠቀኝ ይል ነበር። እና ዋና ሐሳቡ ምንድነው? ቃል የምትገቡላቸው ሰዎች ቃላችሁን ከመጠን በላይ ሊጠብቁት ስለሚችሉ እስከ መጨረሻው ድረስ ማስኬድ ወይ ደግሞ መርሳት የለባችሁ። ጓደኛ አለሽ ወይስ የለሽም? የለኝም። የለሽም? ኖሮሽ ግን ያውቃል? አዎ ያውቃል አይደል? እሺ ቅናተኛ ነበር ወይስ አንቺ ነበርሽ ቅናተኛ ከጓደኛሽ? አርኔ ያልቀናም በጣም ትንሽ የሆነ ኢንሴኩሪቲ ነው ያለኝና ማለት አልቀና ምቀናስ አይደለም። ያሰንኩ አጋጥሞሽ ግን አያውቅም አንቺ የሚቀናብሽ ሰው? አሁን ደግሞ ያለ የመጀመሪያ ጓደኛዬ በጣም ይቀና ነበረ እና ጓደኞቼ ጋር ምናምን ይጠይቃል። እንዲህ ማድረግ እችላለሁ ለካስ በቃ አላቅም። ሲጀመር ቺት ማድረግ የሚባል ነገሩን ራሱ ጭራሽ ነገረኝ። ስለማያምነኝ ተጣላ ተው ቺት አደረኩበት ማለት ነው። ለሮል ቺት አድርገሽ ተጣላችሁ? በቃ አስተማሪ ሌላ ሰው ጋር ሄዳለች ብሎ ስለሚያስብ ሄድኩኝ። በጣም ደስ የሚል ታሪክ ነው። በዳይ ይረሳል ቀን ቀን ወልዶ ቀን ሲጨምር ቀን ሲተካ አይረሳም ተበዳይ ለካ። ኧረ እባክህ የበደልሽኝን እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ። ምን አገባኝ? ለአስቤዛዬ ብዬ ገንዘብ እሰጣለሁ ከሽሮ ወጥ ውጪ ምን በልቼ ያውቃለሁ? የለማ ጠዋት ቆሎ ማታ ደሞ በቆሎ ስበላ ቶሎ ቶሎ ሆዴ ረመጦን አቃጥሎኝ ሚስቴ ብዬ ጥርሴን ባሳይሽም ልብ አይስቅልሽም። ጨው ድሮ ቀረ፣ በግ ድሮ ቀረ ነው፣ ፍየል ድሮ ቀረ ነው፣ መልክ ድሮ ቀረ፣ ትዳር ድሮ ቀረ።
ነው። ሰርግ ድሮ ቀረ፣ ዘፈን ድሮ ቀረ ይልሃል። የድሮ ቀረ በሽታ ያለበት ነው። ወላሂ ተቆጭ እናታችሁ ዝም በል በቃ ዝም። እናታችሁ ንብዳላችሁ እናታችሁ ትበሪያ ኮሌራ ሹርጣ ነው ማስይዝ ቆይ አሪ ይሄንን እንደው ወላሂ ካልተ እንደው ለእናት ካልተናገርኩኝ እኔ የሸርሙጣ ልትለኛለህ። ይበቃል በቃ ምን ሆነ ነው? እችን ቀን ለስንት ዓመት ስጠብቃት እንደነበር አልገባህም? ለምኑ? ትዝ ይልሃል ልጅ እያለሁ ወንዝ ዋኝቼ ስመጣ መንገድ ላይ ራቁቴን የገረፍክኝ ለዞም በጓደኞቼ ፊት። ዛሬ ሂሳቡን እናወራረደዋለን። እኔም ደስ ይለኛል። ስፈልገውን ማንጎ ልክ ይገርፋል። ተስፋውን መቆርጥ መስሏት ቀጣይ ዓመት ጠብቀሽ ተጎዳህ እንዴ? ወይኔ ወይኔ ተርሴላ ወይኔ አንዳንድ ብታይ ዛሬ ስጋ እኮ ነው የበላሁት። እውነት ይሄ ውሸታም አልበላችሁም። ካላመንከኝ እጄ ላሽትክ። እስቲ አሽቶ ካላመንክ እስቲ ሸወድኩሽ። ዝም አልከኝ እኮ የላኩልን ስክሪፕት አነበብከው? አዎ ስክሪፕቱን አይቼዋለሁና ትንሽ ቅር ያለኝ ምን መሰለህ? ስለ አንዳት ችግራ ልጇ እንዴት እንዳደገች ምናምን ነው የሚያወራው። አዎ እሱን እኮ ነው የምልህ። ማንም አያገባውም ሲኒማ ገብቶ ስለ እናትና ልጅ ፍቅር ማየት አይፈልግም። ይኸውልህ እኔ ቁጭ ብዬ ምን አሰብኩ መሰለህ? ይሄ የእናትየው መቸገር ይሁን፣ ግን ምን ይሆናል ልጅቷ አድጋ በጣም ቆንጆና ውብ ሴት ከተቸገረች እናት የተወለደች ልጅ እቺ ደሃ ልጅ በጣም ብዙ ስትራግል አሳልፋ የሆነ ድርጅት ውስጥ እንደ ቡና አፍ ሆና ትቀጠራለች። ከዛ ምን ታደርገዋለህ መሰለህ? የድርጅቱ ኦነር በጣም መጥፎ ሴት፣ ክፉ፣ አስቀያሚ ሴት ታረቃለህ ማለት ሀብታም። ይህን ሁሉ ሀብት ያገኘችው በአባቷ። እዛ ድርጅት ውስጥ ማን ይሰራል? ኤርሚያስ ማን ነው? ኤርሚያስማ የአባትኛው ታማኝ ባልደረባ ሰራተኛ ነው። ሼር አለው ድርጅቱ ላይ። በጣም መልካም ወጣት ነው ደግሞ። ኤርሚያስ የማን ፍቅረኛ ነው? የዝች የነገረኛ የአባትየው ልጅ። ኤርሚያስ ደህል አይወዳትም፣ ግን አብሯት ነው ያለው አባትየው እንዳያስቀይም ብሎ። ከዛ ወደ ኋላ ስንመለስ ቡና የምታፈላዋለች። ድንገት ወደ ቢሮ ስትሄድ ኤርሚያስን ታገኝና ሲጋጩ ጀበና ይሰበራል። ጀበና ሲሰበር ምን ይፈጠራል? ይተያያሉ፣ ፍቅር ይመጣል። ከዛም በኋላ የእነዚህ እንደበቆሽ ማን ያውቃል? መጥፋ ሴት ይሄን ስታውቅ ከስራ ሁለቱንም ታበራቸዋለች፣ ለአባትየው ነግራ። ከዛ ምን ይፈጠራል? ነገሮች እየቆዩ ሲሄዱ መጥፋ ሴት ታስራለች። እንዴት ነው እስር ቤት የገባችው? ድርጅት ውስጥ ታጭበረብር ነበር፣ ሙስና ትበላ ነበር ምናምን ነገር። ከዛ አባትየው አሁንም ያሐስራል ማለት። ከዛ ገንዘቡ ወደ ማን ሄደ? ወደ ደሃዋ ልጅ፣ ለታማኝ ማለች። እንዴት ነው ወርሱን ልትወርሱ የምችለው? ይገርማል። እዚህ ጋር በጣም ታሪኩ ኢንተረስቲንግ የሚሆነው ለካ አባትየው ከደሃዋ እናት ይማግጥ ነበር። አንተ ለምንድን ነው ውሻውን የመታኸው? ቆይ አንቺ ምን ጨነቀሽ በመታውስ? እሱም እኮ እንዳንተ ውሻ ነው። እኔ የምልሽ መክሊት፣ ባለቤትሽ ግን ምንድን ነው የሚሰራው? ህገ ወጥ ነው የሚሰራው። እና ስራ ጥሩ ነው ይላል፣ ወጡ ጥሩ ነው፣ ህጉ ግን ከባድ ነው ይላል። ነው ሂሳብ አምጪልኝ እስቲ። ይሄን ሁሉ ይሄ የሐኪም ማዘያ ነው። ይሄን እናስቀምጥና እንደዚህ ሁለት ቦታ ና ወንድሜ፣ ትንሽ እንትን ይለኛል። ይኸው እሺ፣ ማስረጃ ነው እሱ። ሰላም። ያው የተገደልኩት የዛሬ 3 ቀን ነበረ እና የገደለኝም ካሙዙ ማን ነው? ካሱ ነው። እና ያው የሰራው ነገር ምንድነው? ያው እኔ ብሞትም ማይንድ አለ እና እሱን ሳላጋልጥ አልሞትም ብዬ ነው። እሱን አጋልጡልኝ። ፎቶግራፉ ግራ ጊዜ ውስጥ አለ፣ እጅ አይታዘዝልኝም እና አውጡና እዩት ከፈለጋችሁ። መረጃ ይውላችኋል። ፊንገር ፕሪንቱም እዛ ፎቶ ጀርባ አለ እና ወዳችኋለሁ። ስሞት ያላለቀሳችሁ ስልክ አትሰጭም፣ ሻይ ቡና አትይም፣ አታወሪም፣ ሰው ሰላም አትይም፣ አትገናኝም።
ራስሽን በቃ በዴንጀር አጥረሽ ነው ያለሽው። ግን ባል ትፈልጊያለሽ። ከየት ይመጣል? ከየትም አይመጣም። ረሚ ባለፈው ቦራ ወስደውኝ ወይ ኩሪፍቱ ወስዳለሁ ብለው ቃል ገብተውልኝ ነበር። አዎ ቃሎትን ፈጸሙ አይደል? ይሄው እንደ ቃሌ መሰረት ረሚ እዚህ ኩሪፍቱ ዋተር ፓርክ መተን እንድትዝናና አድርጌያለሁ። ዓለም አቀፍ ቀጣይ ዱባይ ወስዱኝ። ቀጣይ ዱባይ ወስዳለሁ። ኮመንት ላይ ብቻ ረሚ ዱባይ ረሚ ይሂድ እያሉ ይጻፉላሉ። እኔ እንዳለ ዱባይ በቀን 3 እንመላለስ አይደለም እንዴ? ግን አሁን ለሳምንታት ነው የምንሄደው። ረሚ ውስጥ የገባ ዓለም አቀፍ ችግር የለም። ይሂድ ይበሉ አይደል? ይሂድ ይበሉ ብቻ ባሉ